እኔ ግን እውነት በቃ እኔ በቃ መሀይም አይኑ ትልቅ ነው ካልክ ጊዜ በኋላ ካንተ ውጪ ጭንቅላቴ ማሰብ አልቻለም። እንዴት በቃ ውስጤ ገባክ እንዴ? ምን ማለት ነው? እንዳጨርሽ እንደዛ ካልክ በኋላ ካንተ ውጪ ማሰብ አልቻልኩም። እንዳጨርሽው አፈቀርኩ እንዳይሆን እናው እንዴ ገባልሽ? በቃ ይኸው ላይቭ ላይ ገብቼ ስላንተ ነው የማወራው። ያንተን ቪዲዮ ማየት ነው ስራዬ። ጭራሽ አዎ። ወይ አንቺ እንዴት ክርስቲያን ነሽ? አይ አንቺ እድለኛ ነሽ በእውነት በእውነት። እንደው አንቺ እንትን ጥላ አስገቢ ለቤተ ክርስቲያን። የሰፈር ነው የምትኖሪው? የኔ ካረገክ ነው። ሰፈር ቤት ነው የምትኖሪው? እኔ ወደ ሀያት በይ ሚካኤል ጋር ሂጂና 2 ጥላ አስገቢ። እንዴት አይነት አምላክ አለሽ መሰለሽ? እንደው አንቺ በጣም እግዚአብሔር ይወድሻል። እንዴት እግዚአብሔር ይወድሻል። ሞጣን ማፍቀር ማለት እኮ እግዚአብሔር ወደደሽ ማለት ነው። ቅዱስ እኮ ነኝ የሚገርምሽ። ሊቀ ሊቃውንት ቅዱስ፣ የሰው አዛኝ፣ የፖለቲካ የመብት ታጋይ ተመልከች። አንተን የኔ ያርግክና አንድ ላይ 4 ጥላ አስገባ። ጭራሽ 4 ሞጣን በ4 ጥላ አንተ የኔን ካረግክ ጉቦ ነው ለእግዚአብሔር። አንተ የኔን ያርግክና በቃ አንደኛውን 4 ጥላ አስገባ። ኧረ እኔ $4000 ብልክልሽ ይሻላል። እኔም በቤት ደግሞ ማን የላከብኝ ደግሞ ከደንበጫ? እኔ አንተን ነው የምፈልገው። እውነት አፍቅረሽ ነው? አዎ። በሰይፉ ፋንታውን ጋር ቅረቢና ነው ማምነው። እንዴት አድርጌ ልቅረብ? ያቺኛው የቦሌዋ ልጅ ላምበሪና ገባች። ደግሞ የሀያቷ ደግሞ ቀጥ ብለሽ ወይ ኦኤምኤል ላይ ቅረቢ ወይ ደግሞ ሰይፉ ላይ ቅረቢ። እሺ ምን ልሰርልሽ? ቀለበት ልሰርልሽ? የአንገት ሐብል ይሻልሻል? ቀለበት ይሻልሻል? የአንገት ሐብል ቀለበት። አውቃ ነው ይቺ በእህትነት ነው የምትወደኝ። ሌሎቻችሁ ደግሞ አትቅኑ። በእህትነት ነው በያቸው። ለምን ማለት እንደኔ ፍቅሬ ከልቤ ነው። ጭራሽ እኔ ውስጣዊ ፍቅር ነው ከልቤ መነጨ። እኔ ብልጽግና የላከብኝ ነው የሚመስለኝ። አብይ አህመድ ደግሞ ቆንጆች መላክ ጀመረ። ማነው እሱ? አታውቂውም? አብይ አላውቀውም። ጭራሽ አብይ አህመድን አታውቂውም? አላውቀውም። እውነትም ተሰውሮብሻል። አንቺ ትምህርት ቤት መርን ያለብሽ። ታይ ገና ትንሽ ልጅ ነሽ እና አልተረዳኝም ማለት ምን ልረዳ? ሂሳቡን ነው ፍቅሬን። እኔ የደንበጫ አረቂ ሰርቷል ማለት ነው። በፊልተር አትምቷል። ነገ እንዳትጸጸችበት። ይሄ የደንበጫ አረቂ ጫፍ ነክቷል። ነገ ይሄን ቪዲዮ ቆርጠው ደግሞ ይለቁብሻል። ምኑን አጠጥተው ነው የምት? እርግጠኛ ነኝ የዳጉሳ አረቂን የጠጣሽ። የግብጦ ነው። ጭራሽ የግብጦ። ያማ እንኳን ሞጣን መውደድ ትራምፕንም ወድጄዋለሁ ማለት አይቀርም። በኋላ 30 ደቂቃ እዚህ ከቆየሽ ትራምፕ የኔ እጮኛ ነው ማለት አይቀርም። እኔ እኮ ካረቄውን በፊት ነበር የምወድህ እኮ ሞጣዬ። እና ምን ላድርግልሽ ነኝ? ተረዳኝ። በቃ ፍቅሬን እንድትረዳኝ ነው የምፈልገው። እኔ ይህች አረቂ ሰርታለች በእውነት። ተይ ስምሽ ማን ነው? ነፃነት። ነፃነት ማን? ነፃነት ተስፋዬ። ነፂ ተይ ተረዳዱ። ለነገሩ ከሚስቴ ጋር ላገናሽና ተረዳዱ። ግዴለሽ ተረዳዱ። እሷም ብትረዳኝ ደስ ይለኛል። ያው ሴት ናታገለኝ አስተላልፊላት ምናልባት ተቆርጦ ካየች ሞጣን እኔ ወደዋለሁ አጋሪኝ ብያታለሁ። ጭራሽ አጋሪኝ ኮንዶሚኒየም እንትን ምንድን ነው የጋራ መኖሪያ ያረግሸዋል። ሞጣ ቀራኒውን ሰላም ጤና ይስል የኔም ቤት ትንሽ ለሰው ቦይፍሬንድ አላገኘሽም እስካሁን? የለም አላገኘሁም። ጠፋ አይደለም? እንደው ብቻሽን ነው እስካሁን በሱ ትልቅ አልጋ ላይ የምተኙ?
ጎጃሜ ብናጋባሽስ? ኦ ማይ ጋድ አግኝቼ ነው። ኦ ማይ ጋድ እንጂ እውነት እኔም እኮ ጎጃሜ ነኝ። ለምን ወደድሽ ጎጃሜ? ጀግና ናቸው። በቃ ሁሉ ነገራቸው ደስ ሲል ወንድ ማለት በቃ ጎጃሜ ነው። ዋው እንደ ዳኛ ያለው ዋለኔ አይነቱ ባጋባሽ እንዴ! በምን አቅሜ እሱን ማችላለሁ እኔ እንዴ? ዳኛው ዋለ ላጋባሽ ወይ አግኝቼ ነው ሞጣይ። ልዩ ነሽ እኮ ደግሞ እንዴት እንደምታምር ወይ ታድዬ በቃ አይ ዳኛው ዋለ ዲገባልሽ እኮ አንቺ አሁን በስማ ደግሞ ፂሙን አሳድጓል። ኃይለኛው ሆኗል ብታዩ። በጣም ሁሉ ድሮም ቆንጆዬ ነው። በጣም ነው ቆንጆ ነው። አበባ መስሏል ነው ብታዩ። እንደ ውለታ ዋለልኝ በቃ ሞጣ በስማም በቃ አረ እንደው እሱ ባያገባሽም ወንድ ልጅ ቁጭ ቢያደርግልሽ በቂ ነው። ምንም ደስ ብሎኝ። አዎ ደስ ብለሽ ተቀበዩ። ቺት ቢያደርግልሽ ደስ አይነት ወንድ እኮ ሳይሆን ነው የሚባለው። እንደው ቢቸገር ራሱ ወንድ ልጅ መውለድ ትፈልጊያለሽ? ከዳኘ ልጅ አይደለም ምንም እንፈልጋለሁ። ዳኝ በቃ ምንም ይሁንልኝ ነው። ምንም ያገባን በቃ ነው። በዳኘ ነው የምትይው። ከሱ ጋር ብበላ እንኳን ለኔ ትልቅ ነገር ነው። ተይ እንጂ በእውነት አንቺ በጣም የተማርሽ ነሽ። በጣም ኃይለኛ ቤት ነው የምትኖሪው። ጥሩ ኑሮ ነው፣ ጥሩ ቤተሰብ ነው ያለሽ። ስለዚህ አሁን ዳኘን የምትፈልጊው በቃ በፍቅሩ ብቻ ነው። ጀግና ነው፣ በፍቅሩ ነው። በደንብ በጣም አማራውን እንወዳለን። ፓ እናቴ ዋዳኛው አለ አፈር ልብላለህ። መጣችልህ አንዷ ደግሞ እሺ ላይ አበባ መሰለሽ ልጅ መጣችልህ። አይኔ አድናቂክ መሆኔን ልናገር ነው። ለማድናቅ የመጣሽው እኔ ያው ምን ይደነቃል? ሞጣዬ እኔ በጣም ነው ማደንቀስ ሲጀምር። ምን ይደነቃል? በቃ ቀልድ፣ ጭዌ እያንዳንዱ ነገር ጭዌው ነው እንጂ ፖለቲካው አይሰማሽም። አንቺን የሸጠሽ ሀገር አልባ ያደረገሽ ፖለቲካ አይሰማል። አንቺ ጭዌ ነው አይደለም? ቆይ ጭዌ ያርግሽና ደግሞ ማናት አብራ ያለች ጭዌ የምትል እህቴ ናት። እሷውን ጭዌ ያርግሽ ጆሮ መንፈስ በመንፈስ ጆሮ ጭዌ ያርግሽ ነብረዝ በ አሁን አንቺን የሸጠሽን በዓለም ታሪክ እኮ አማራዎች ናችሁ አይደለም? ወለዬ እንዴ ምን ማለት ነው? አማራ አይደለም ወሎዬ ነው ማለት ቤት አማራ። አየሽ 500,000 ለግርድና ይላካል። አሁን አንቺ መጣሽ ነው ምንድነው የምትይኝ? ሞጣዬ ቀልድ መጅደስ ይለኛል። ጭው አድርጎ በላይ ከተተሽን ፖለቲካውን ግን አሰሚው። በየትኛው ዓለም ነው 500,000 ሰው ለዘመናዊ ባርነት የሚሸጠው? የትኛው ዓለም ነው? አሜሪካ ነው? ፓኪስታን ነው? ሳውዲ አረቢያ ነው? ህንድ ነው? ቪየትናም ነች? ኮሪያ ነች? እንግሊዝ ነች? ጋና ነው? ደቡብ አፍሪካ ነው? ጥያቄ ነው የምጠይቀው። አንቺ ደግሞ መጣሽ ጭዌ ደስ ይለኛል ሞጣ እወዳለሁ በጣም። ምኑን ነው የምትወጂው? ጭዌው ምን ጨዋታ እኮ አይደለም ያዝ ነው። ፖለቲካ ነገር ፖለቲካ ነው። እናንተ ነፃ የሚያወጣ ነው። አዝናለሁ ግን አንቺን የሸጠሽን ፖለቲካ ግን ማዳመጥ አትፈልጊም።